በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 6 2018 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መስከረም 6 በዚህ ቀንም ታላቅ ነቢይ የአሞጽ ልጅ ኢሳይያስ ከዚህ ዓለም ያረፈበት ዕለት ነው። ይህም ነቢይ ለይሁዳ በነገሱ በአምስቱ ነገሥታት ዘመን አስተማረ፣ ትንቢትም ተናገረ። እኚህም ኦዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስና ምናሴ ናቸው። አምስት ነገሥታት ነበሩ። እንግዲህ ማን? ኢሳይያስ የነበረበት ዘመን ማለት ነው። ዛሬ ኢሳይያስ ረፍቱ ነው። በአካዝ ዘመንም እንዲህ ብሎ ትንቢት ተናገረ። እነሆ ስለዚህ እግዚአብሔር ምልክትን ይሰጣል። እነሆ ድንግል ጸንሳ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋራ አንድ ሆነ ማለት ነው። እነርሱም በኃጢአታቸው የሚመጣባቸውን ፍዳ ወገኖቹንም የሚያድናቸው ወደ ሃይማኖቱም የሚያስገባቸው እንደሆነ የእስራኤልንም ልጆችም መስዋዕታቸውንና ክህነታቸውን እንደሚሽርም ከአዲስም ወገኖችም የሚያመሰግኑ ካህናትንም እንደሚሾም ተናገረ። የፋርስ ንጉሥ ሰናክሬም ኢየሩሳሌምን ከቦ የስድብ ቃልንም በክብር ባለቤት በእግዚአብሔር ላይ በተናገረ ጊዜ የፋርስ ንጉሥ ሰናክሬምን ያጠፋው ዘንድም እግዚአብሔር እንዳለው ለሕዝቅያስም ትንቢትን ተናገረ። በዚህም ሌሊትም እግዚአብሔር የላከው የመላእክት አለቃ ቅዱስ ሚካኤል ወደ ሰናክሬም ሰፈር መጥቶ ከፋርስ ሰራዊትም 185,000 አርበኞችን ገደለ። የለኪሶን ሰዎችም ሲነጋ በተነሱ ጊዜ የሞቱን ሰዎች ሬሳ ሁሉ አዩ። ሕዝቅያስም ታሞ ለሞት በተቃረበ ጊዜ የአሞጽ ልጅ ኢሳይያስም ወደ እርሱ መጥቶ እግዚአብሔር ትሞታለህ እንጂ አትድንም ብሏልና ቤትክን አዘጋጅ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ፣ ፈጽሞ ጽኑ ልቅሶንም አለቀሰ። ይህንንም ከነገረው በኋላ የእግዚአብሔር ቃል ወደ ነቢዩ ወደ ኢሳይያስ መጣ። ሂደህ ለሕዝቅያስም የአባትህን የዳዊትን ፈጣሪ እግዚአብሔር ጸሎትህን ሰማሁ፣ እንባህንም አየሁ። እነሆ በዘመንህ ላይም 15 ዓመት ጨምሬልህ አለሁ በለው አለው። ዳግመኛም ስለ እስራኤልም መማረክና ከምርኮ ስለመመለሳቸውም ትንቢት ተናገረ። የፈሳሽ ውሃንም ምንጭ በማፍሰስም በእጆቹ ላይም እግዚአብሔር ምልክትን ገለጠ። ክብር ይግባውና ስለ መድኃኒታችን ስለ ኢየሱስ መድኃኒታችን ክርስቶስ መከራ ትንቢት ተናገረ። እንዲህም አለ። እርሱም በመከራው ጊዜ ነገርን አልተናገረም፣ እንደ በግም ይታረድ ዘንድም መጣ። በሚሸልተውም ሰው ፊትም እንደማይናገር እንዲሁ በመከራውም ጊዜ አልተናገረም። ከዚህም በኋላ ደግሞ በሕዝቅያስም ልጅ በንጉሡ ምናሴ ላይም ትንቢት ተናገረ። ጣዖትን ስለማቆሙና ስለማምለኩ ገሰጸው። ስለዚህም ንጉሥ ምናሴ ተቆጥቶ በእንጨት መስቀያ መጋዝ በራሱና በእግሮቹ መካከልም ሰነጠቀው። ምስክርነቱንም በዚህ ፈጸመ። ትንቢት እየተናገረ የኖረበትም ዘመን 70 ዓመት ከዚያም በላይ ይሆናል። ልብ በሉ። ትንቢት እየተናገረ እግዚአብሔርን እያገለገለ 70 ዓመት ሙሉ ኑሯል። 70 ዓመት ቀላል አይደለም። እኛ 70 ዓመቱን በምን መልኩ እንደምናሳልፈው ሁላችንም እናውቃለንና ዛሬ 70 ዓመት የሞላቸውን ሽማግሌዎች ሕይወታቸውን ስትመለከቱ አሁንም ሰው ሲያጣሉ መጠጥ ቤት ከነሱ የማይጠበቅ ለልጆች አርያና ምሳሌ የማይሆን ንግግሮችንና ስራዎችን ሲሰሩ የሚውሉበት ዘመን ነውና ኖረበትም ዘመን 70 ዓመት ከዚያም በላይ ይሆናል። እርሱም ያስተማረው ክብር ይግባውና ጌታችን ኢየሱስ ክርስቶስን ከመምጣቱ በፊትም ከ913 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከሁላችን ጋር ትሁን ለዘላለሙ አሜን። በዚች ቀን ቅድስት ሰብላታንያ በከሃዲ ንጉሥም ዲዮቅልጥያኖስ ዘመንም በሰማዕትነት ሞተች። ይችም ቅድስት ዕድሜዋ 9 ዓመት ሲሆን ከሃዲያን ያዟት።
እጆቿና እግሮቿንም አስረውም በሚነደው እሳትም ውስጥም ጣሏት። የክብር ንጉሥም በሆነ በእግዚአብሔር ኃይልም ከእሳትም ዳነች። ውሃን በተጠማችም ጊዜ እግዚአብሔርን ለመነችው፣ ውሃም አፈለቀላትና ጠጣች። ክቡር ምስጉን የሆነ ጌታችንንም አመሰገነችው። ከዚህም በኋላ ነፍሷን በእግዚአብሔር እጅ አደራ ሰጥታ ራሷንም በእሳት ውስጥም ወረወረች። ምስክርነቷም ፈጸመች። ለእግዚአብሔር ምስጋና ይሁን። ሁላችንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትሁን ለዘላለሙ አሜን። በዚች ቀን የመነኮስ የያዕቆብ ኤጲስቆጶስ አናቲሞስ ደግሞ የባስሊስና የአርንጦስ የውርዋና የሳውል ሰማዕት የሳውላስም መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። መስከረም 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ኢሳይያስ ነቢይ ልዑለ ቃል፣ ቅድስት ሰብልትያን ሰማዕት፣ አባ ያዕቆብ ገዳማዊ፣ ቅዱስ አናቲሞስ ኤጲስቆጶስ። ወርሃዊ በዓላት፣ ቅድስት ደብረ ቁስቋም፣ አባታችን አዳምና ሔዋን፣ አባታችን ኖህና እናታችን ሃይክል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግረዋል። ኢሳይያስ 1 ቁጥር 18። አምላካችን መድኃኒታችን ኢየሱስ ክርስቶስ ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። እንግዲህ የነቢዩ የኢሳይያስ 70 ዓመት ሙሉ እግዚአብሔርን ሲያገለግል ኑሮ በዚች ቀን በዚች ዕለት አርፏልና የነቢዩ የኢሳይያስ ጸሎቱ በረከቱ ስለ ክርስቶስ መምጣት አስቀድሞ ከሰው ልጆች ትንቢት የተናገረ ይህ ነው። ድንግል በድንግልና ትጸንሳለች እያለ ክርስቶስም ስለመሞቱ አስቀድሞ በምን አሟሟት እንደሚሞት የተናገረ ከነቢያት መካከል አንዱ ስለሆነ የዚህ ነቢይ በረከቱ፣ አማላጅነቱ፣ ጸሎቱ አይለየን። ቀናችን የተባረከ የተቀደሰ ይሁን። እባካችሁ በአንደበታችሁ መልካም ነገር ተናገሩበት፣ ክፉ ነገር አይውጣ ካፋችሁ። ጆሮ ብዙ ነገር ሊሰማ ይችላል፣ አትስማ አይባልም። ክፍት ስለሆነ ክፍት የሆነበት መንገድ ሁሉ የፈለገው ሁሉ ይሄድበታል። ክፍት የሆነም ጆሮ ሁሉን ነገር ይሰማል። ስለዚህ ግን ወደ ውስጡ ማስገባት ያለበት ግን ለሱ የሚስማማውን ብቻ እንጂ አትስማ አይባልም። ጆሮ ጆሮ ነውና መንገድም መንገድ ነውና አትሄድበት አይባልም። ኃጢአተኛውም ጻድቁም ሌባውም አጨበርባሪውም ጭምቱም ጨዋውም ይጓዝበታል። ለምን ትሄድብኛለህ አይልም። ጆሮም እንደዚህ ነው። ክፉንም ደጉንም መልካሙንም ጨለማውንም ኃጢአቱንም ክፉን ነገር ሁሉ ይሰማል። ስለዚህ እግዚአብሔር ልጆች ሁላችሁም ይህንን ነገር አምናችሁ ተቀብላችሁ በጆሮአችሁ መልካም ነገር እንድትሰሙበት እግዚአብሔር አምላክ ይርዳችሁ። 2018 ዘመነ ማርቆስ የሰላም የፍቅር ይሁንላችሁ። የመጀመሪያው ወር የመጀመሪያዋ በወሩ ውስጥ የመጀመሪያው አርሴማን በመታሰቢያነት ዛሬ ወርሃዊ ባሏን እያሰብን እንገኛለን እና በመስከረም ላይ የሚውሉት በዓላት ሁሉ የመጀመሪያዎቹ እንደመሆናቸው መጠን ማለት ነው። ስለዚህ አምላካችን እግዚአብሔር ከሁላችን ጋር ይሁን። ላስተማረን፣ ለገሰጸን፣ ለመከረን ቅዱስ ለሆነው አምላካችን እግዚአብሔር ክብርና ምስጋና ይሁን። እግዚአብሔርን አክብሩት፣ እግዚአብሔርን ከፍ አድርጉት፣ እግዚአብሔርን ቀድሱት። በቀን በትንሹ የእግዚአብሔር ልጆች በማንኛውም ቦታ ላይ ሆኑ፣ በየትኛውም ቦታ ላይ ሆኑ፣ በሚያስጨንቅ ቦታ ላይም ሆኑ እጅግ ጠባብ በሆነ ጊዜያችሁም ይሁን እሱን ሳታስቡት የምትውሉበት ጊዜ ካለ እሱ የተረገመ ይሁን። ስለዚህ ብትችሉ በግርግር መካከልም ጆሮዎቻችሁን ዘግታችሁ አይኖቻችሁን ጨፍናችሁ ለ1 ደቂቃ ለ2 ደቂቃ ለ3 ደቂቃ አስቡት።
በዚህ ጨለማ ስር በዚህ ህይወት ውስጥ በዚህ ዓለም ውስጥ ስለፈጠርከኝ አመሰግንሃለሁ። ክፉ እያደረኩ ስለተሸከምከኝ አመሰግንሃለሁ። ስላበላኸኝ ስላጠጣኸኝ አመሰግንሃለሁ። ወድቄ ስለተነሳሁ ሰዎች ዘንድ ተረስቼ የነበረውን ስላሰብከኝ ስላነሳኸኝ ከሰው እኩልም ስላቆምከኝ እያላችሁ ጸልዩ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። እየገባችሁ ሰብስክራይብ፣ ላይክ፣ ሼር አድርጓት። ይችንና ይህን የመሳሰለ ላይቭ ነገ ደግሞ ጠዋት ላይ ስላሴ 4 ኪሎ ሄደን ላይቭ እናስተላልፈበታለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ማህሌቶቹ፣ ሰባተ ነጎቹ፣ ቅዳሴው፣ ውዳሴው፣ ያሬዳዊው ከሊቃውንቱ መንደር ያለውን ደግሞ እየጠየቅን እናቀርብላችኋለን። ሰብስክራይብ አድርጓት፣ አሳድጓት፣ ከፍ ከፍም አድርጓት። እግዚአብሔር ከሁላችን ጋር ይሁን። የቅዱሳኑ በረከት ከሁላችን ጋር ይዋል። አሜን።